አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏል ወይም ደግሞ እንደዛ በቶሎ አሸንፏል ብላ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሮ ፋይት ያደርጋል። ፍርሃቱ ገብቶናል። እንግዲህ ሰይዶ እንዳለው በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። አንድ ጉልበትህን ሰብረዋለሁ። ከዛ 10 ሚሊዮኑን ስጡት መታከሚያ ሆኗል። አሸንፌ ለሱ ሰጠዋለሁ ለቀብር ስርዓቱ። ሰበር ዜና አላችሁ። ሰይዶ ማርሻን አግኝቼዋለሁ። ሰይዶ እንግዲህ እንደሚታወቀው ከሰሞኑ ትልቅ ፋይት አለበት ከ3 ወር በኋላ ማለት ነው። ቀደም ሲል ካንተ በፊት ጆን አግኝቼው ነበር እየማለ ማለት ነው። ዳኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ ለዚህ? ፈሪ እኮ ይምላል። ፈሪ እንቁራሪት ደግሞ ያው አመላቸው ነው። አሁን 7 ሰዓት ምናምን አካባቢ አይደል የቀዳቸው 8 ሰዓት በዛ ሰዓት ይመረቅናሉ። የምርቃና ወሬ ነው የሚያወራው። ለዛ ነው ሞቷ ስለደረሰ የቀራት 3 ወር ነው እዚህ ዓለም ላይ you have only 3 months in this planet ሸኛለሁ ማለት ነው። እሺ ሌላው ደግሞ ጭራሽ ያላመነው ነገር ከሚሰጠው 1 ሚሊዮን ላይ እኔ ልጨምርለት ነው 2 ሚሊዮን ወደ ፋይቱ ይምጣ በጭራሽ ነው የማይጋጠመው ያለኝኛል። ለዚህ አንተ ምላሽ ምንድነው? ብሩ እኔ መወስደው እኔ 4 ሚሊዮን ብሩ መወስደው እኔ እንደውም ከፈለገ እኔ ሙሉ ብሩ ሰጠዋለሁ። ይሄ አሁን የክብር ጉዳይ ነው። ይሄ ልጅ መሸኘት አለበት። ማርሻል አርቲስት ነኝ አውቃለሁ ምናምን ብሎ በጣም ተፍጨርጭሯል። እየተንከባለለ ልክ እንደ እንቁራሪት በጣም ወሬ ስላበዛ ሪል ማርሻል አርት ወይም ሪል ሚክስድ ማርሻል አርት ምን እንደሆነ አሳየዋለሁ። ብሩ ሲፈልግ ሙሉ እኔ አሸንፌ ለሱ ሰጠዋለሁ። ለሕክምና ይባል ለቀብር ስርዓቱ ማለት ነው። ለቀብር ስርዓቱ እሺ እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱም ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ ዓለም ላይ ፈጣኑ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብየዋል። እንዳትረሳው 3 ሰከንድ ነው ምሰጠ በቀሉ። ጸጉሽ ደግሞ ምን ነው ተቆረጥሽ? ምን ሆነሽ ነው? ቅቤ አተሽ ነው የሚሰራሽ አተሽ ነው በቀሉ። ኧረ ተይ አይመጣም። አይዘር አቴንሽን ፈልጎ ነው ወይ ማስታወቂያ የሚሰራበት ኮንተንት እየፈለገ ነው። ሰይዶ ላይ ምን አይነት ቴክኒኮችን ለመጠቀም ነው ያሰብከው? የእግራችን ጉልበት ሚኒስከስ፣ ኤሲኤል፣ ፒሲኤል፣ ኤምሲኤል የመሳሰሉ መገጣጠሚያዎች አሉ። እነሱ ከተሰበሩ ሰው መራመድ አይችልም። ሰይዶ የምችለውን ያህል ሰው ጋርመንት አስፋልት ላይ ሄደ ቀጥቅጥ because this will be the last time ይሄን ጉልበት የምትጠቀመው። አንድ ጉልበት በሂል ሁክ ወይ በኒባር ታፕ የማድረግ እድል አይኖርህም። ዳኛውም ገብቶ እድል የመስጠት ወዲያው ነው ጉልበት የሚሰበረው። ደግነቱ ኢንሹራንስ ይኖራል እና ደግሞ ከፈለክ 2 ሚሊዮን ብር ውሰድ። ከ3 ሚሊዮን 4 ሚሊዮን ለአሸናፊ 1 ሚሊዮን ለተሸናፊ ነበር። አንተ 1 ሚሊዮኑን ለሪሃብ መታከሚያ እንዲሆንህ 2 ሚሊዮን ላርግልህ። ስትሸነፍ 2 ሚሊዮን ይሰጣል። እኔ ብቻ እዛ ኬጅ ውስጥ አብረን እንድንገናኝ ፍቃደኛ ከሆንክ ልደብድብህ። ትምላለህ እዚህ ውድድር ላይ? አሁን ቅድም ጆም ስጠይቀው ስለኛ ነበረው በፍጹም አይገኝም ነው ስለኛ ነበረው። ትምላለህ? ትገኛለህ? እርግጠኛ ነህ? ለምን አልነግርሽም? ውድድሩን ለማክሸፍ እራሳቸው እየሰሩ ነው። ቪዲዮ ላይ ሪፖርት እያደረጉ ነው። ለምን አንድ እውነት አልነግርሽም ማለት ነው። እኔ እንድገጥም አይፈልጉም እንደምገለው ስለሚያውቁ ማለት ነው። እርግጠኛ ነህ? አዎ አይ አም ሹር እኔ ገላግለዋለሁ። አሁን አድዋ ላይ ከተካሄደ አድዋ በደም ነው የቆመው። እኔ ደግሞ የሱን ደም አፈሰውና አድዋ ላይ አንዲ ነው ምጎትተው ማለት ነው። ስለዚህ ያን ስላለ እንደውም ይኸውልሽ ቪዲዮ ላይ ሪፖርት እያስደረጉብኝ ነው ተባብረው እነሱ እኔ እንዳልገባ ማለት ነው። የ5 ሚሊዮን ብር ተስማማው ያልኩትን ቪዲዮ የሰራሁት ማታ 700,000 ሰው ምናምን አየው። ጠዋት 7 ሰዓት ለቂቆ ለዲስ ማለት ነው። ከዛ የለም ኮሚኒቲ ጋይድላይን ምናምን ይላል። ስለዚህ ሪፖርት አድርገው ነው እኔ እንድገባ አይፈልግ። ምቀኛ ብዙ አለ ማለት ነው። ጆ ፈርቶ ነው ትላለህ ታዲያ እንደዛ ሪፖርት የሚያደርጉት ወይስ ሌሎች ናቸው? ሁሉም ፈርተዋል አንድ ላይ። ጌችም ከቢዝነስ እንዳይወጣ ፈርቷል።
ይሄን ፈርቷል፣ አዘጋጁን ፈርቷል፣ ህዝቡን ፈርቷል። እኔ ደረቴ ነፍቼ ሲሄድ ምናምን ደስ አይላቸው እንደዛ ነው። እሺ ሲደይ በመጨረሻ ማስተላለፍ ፈልገው መልእክት ካለ እንግዲህ እኔ አሁን ለእንቁራሪቷ ነው። እንቁራሪቷ ይሄን 3 ወርሽ በደንብ ተጠቀሚበትሽ። በደንብ ከተባላይ ተንከባላይ በፀሐይ በምኑ ዘና በይ፣ መርቀኝ፣ እንደፈለግሽ አውሪ ስለሴዶ ግን ያለሽ you have only 3 months in this planet. You should know this. King is here.